why Earth looks flat ወይም ደግሞ ምድር ለምን ጠፍጣፋ ትመስላለች የሚለውን በደንብ አድርገን እናያለን ማለት ነው። ስለዚህ እንደምናየው በአካባቢያችንም ካለው መሬት ተነስተን ብናይ ምድር ጠፍጣፋ ነው የምትመስለው ልክ እንደዚህ አይነት ቅርጽ ያላት ነው የሚመስለን። ስለዚህ ለምን ሆነ የሚለውን እናያለን። ስለዚህ በዋናነት ምድር ጠፍጣፋ መስላ የምትታየን በጣም ትልቅ ከመሆኗ የተነሳ ነው። ስለዚህ በጣም ትልቅ ስለሆነች ምድር ለኛ በምናይበት ሰዓት ጠፍጣፋ ሆና ትታየናለች ማለት ነው። ይህንንም በደንብ እንድትረዱት እዚህ ጋር በደንብ አድርጌ አሳያችኋለሁ ማለት ነው የምድርን ቅርጽ። ያው እንግዲህ እዚህ ጋር እንደምታዩት ልክ መሬት የዚህን አይነት ቅርጽ ነው ያላት። ስለዚህ አሁን እዚህ ጋር የአፍሪካ ካርታ አለ። ይሄንን እያዘዋወርኩ አሳያችኋለሁ ማለት ነው። ስለዚህ እቺ የኛ ምድር ነች። ስለዚህ እርዝ የምንላት ይቺ ነች ማለት ነው። እንግዲህ ወደ ተለያየ አቅጣጫ ዙራችሁ ስታያት ኳስ ወይም ደግሞ የእንቁላል ቅርጽ ነው ያላት። ልክ ትንሽ ቀረብ እያደረግን እናምጣና እንየው። እዚህ ጋር አካባቢ ለምሳሌ ኢትዮጵያ አለች። ልክ ወደ ስታዞሩት እዚህ ጋር እንደምታዩት እንግዲህ ቻይና እዚህ አካባቢ አለች፣ ኢንዲያ ወይም ህንድ እዚህ አካባቢ አለች፣ እዚህ ጋር ደግሞ ራሽያ አለች። ከዚህ ደግሞ የአውሮፓ ሀገራት እያልን የምንጠራቸው እዚህ አካባቢ ያሉ ለምሳሌ እዚህ ጋር እንደምታዩት ፈረንሳይ እዚህ ጋር አለች፣ ስፔን አለች። ከዛ በኋላ ደግሞ በተቃራኒ አቅጣጫ ወደዚህ ብታዞሩት ደግሞ አሜሪካ ሀገራቶች አሉ፣ እነ ብራዚል አሉ እዚህ ጋር እንደምታያቸው ነው። ከዛ ወደ ላይ ከፍ ስትሉ ደግሞ እዚህ አካባቢ ዩናይትድ ስቴትስ ወይም አሜሪካ የምንላት ደግሞ እቺ ነች። ካናዳ ደግሞ እዚህ አካባቢ አለች ማለት ነው። ስለዚህ ምድር ይሄን አይነት ቅርጽ ነው ያላት። ኳስ ቅርጽ ነው እንደምታዩት። አሁን ኳስ ነች ወይም ደግሞ ክብ መስላ ነው የምትታየን። ነገር ግን ክብ ብትሆንም ልክ እንደዚህ ያቀረብን ስንመጣ ለምሳሌ ከላይ ልክ እየቀረብን ስንመጣ ምን አይነት ቅርጽ እንዳላት ማየት እንችላለን። ልክ እዚህ ጋር እንደምታዩት አሁን ወደ ኢትዮጵያ እየቀረብን እየመጣን ያለ ነው። ስለዚህ ልክ እንደዚህ በምታደርጉበት ሰዓት እዚህ አካባቢ ለምሳሌ ደሴ እዚህ ጋር አለች፣ አዲስ አበባ እዚህ ጋር አለ፣ ጅማ እዚህ አካባቢ አለ። ከዚህ በተጨማሪ ደግሞ ወደዚህ ብትመጡ መቀለ እዚህ አካባቢ አለ፣ አክሱም። ይሄንን በደንብ ማየት ትችላላችሁ። እዚህ ጋር እንደምታዩት እንግዲህ ጣና ሐይቅ አለ እዚህ ጋር ባህር ዳር አካባቢ ማለት ነው። ስለዚህ እያንዳንዱ ነገር እየቀረባችሁ ብታዩት መሬት ምን አይነት ቅርጽ እንዳላት በትክክል መረዳት ትችላላችሁ ማለት ነው። አሁን ኢትዮጵያ ውስጥ በደንብ ፎከስ እናድርግ፣ ከዛም አዲስ አበባ ውስጥ በደንብ ፎከስ እናድርግ። እዚህ ጋር እንደምታዩት እንግዲህ አዲስ አበባ ካርታው ይሄንን ይመስላል። ስለዚህ አዲስ አበባ ላይ በደንብ ዙም እያደረግን ስናይ የአዲስ አበባን ከተማ በትክክል ማየት እንችላለን። ከእንቁላል ቅርጽ ወይም ከኳስ ቅርጽነት እንደምታዩት እንግዲህ ፍላት እየመሰለ ነው የሚመጣው ማለት ነው። ይጠገን ስንመጣ አሁን እዚህ አካባቢ እንደውም ዩኒቲ ፓርክን ማየት እንችላለን። የአንድነት ፓርክ የተገነባው ማለት ነው። ስለዚህ አሁን ወደ ዩኒቲ ፓርክ በደንብ ብታስጠጉት እዚህ 4 ኪሎ አካባቢ ማለት ነው። ዩኒቲ ፓርክ እዚህ ጋር አለ። በደንብ ስታቀርቡት ደግሞ እንግዲህ እዚህ ጋር እንደምታዩት ነው ዩኒቲ ፓርክ እዚህ ጋር አለ። እዚህ ጋር ሳይንስ ሙዚየም አለ። ይሄንን ስታቀርቡት አሁን ሪል መሬት ላይ ምን ማለት ነው ወይ ደግሞ መሬት ምን ይመስላል የሚለው ማየት ይችላል። እንደዚህ ጠፍጣፋ ሆኖ ነው የሚታየለኛ። ነገር ግን መሬት በጣም ትልቅ ከመሆኑ የተነሳ አሁን እየሰበሰብን ስናየው ደግሞ ከመሬት በጣም እየራቅን ሄደን ስናያት ግን መሬት ወደ ምን ቅርጽ ትመጣለች ማለት ልክ እንደዚህ እንደምታዩት የኳስ ቅርጽ ትይዛለች ማለት ነው መጨረሻ ላይ ወይም ደግሞ ስፌር ሉል እያልን የምንጠላትን አይነት ቅርጽ ትይዛለች ማለት ነው። ስለዚህ በዋናነት መሬት ጠፍጣፋ መስላ የምትታየን ከግዝፈቷ የተነሳ መሆኑን እንድትረዱት ነው ማለት ነው። ስለዚህ እቺኛው አካውንት ፎሎ ሰብስክራይብ ያደረጋችሁ አጋርነታችሁን አሳዩን። እናመሰግናለን። አዳዲስ እንደዚህ አይነት ቪዲዮ እንዲደርሱ ሰብስክራይብ ያደረጋችሁ ለሌላም ሼር ያደረጋችሁ ላይክ ያደረጋችሁ አበረታቱን እንላለን። እናመሰግናለን።